ሰላም የተወደዳችሁ በዓለም ዙሪያ ያላችሁ የዲሳይፕል ቲቪ ተመልካቾቻችን እንደምን አላችሁ? ባላችሁበት ስፍራ ክርስቶስ ሰላም ጸጋ ከእናንተ ጋር ይሁን። መጽሐፍ የእግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 4 ቁጥር 13 ላይ ዲያብሎስም ፈተናውን ከጨረሰ በኋላ ከእርሱ ተለየ ይላል። ወዳጆቼ አንድ ነገር ላሳስባችሁ ፈልጋለሁ። ከየትኛውም ጊዜ በህይወታችሁ ውስጥ ያለ ከጠላት ዘንድ የሚመጣ ፈተና ሁሉ ማብቂያ አለ። በዚህ ምድር ላይ ቀን ሆኖ ጨለማ እንዳለ፣ ፈተና ሆኖ ደግሞ ድል እንዳለ ማሰብን ዘነጉ አይገባም። ብዙ ክርስቲያኖች የሚሸወዱት በዚህ ጊዜ ህይወታቸው በፈተናና በተለያየ ስትራግል ውስጥ ተሞልቶ የሚያልቅ ይመስላቸዋል። ዲያብሎስ ጌታ ኢየሱስን 3 ጊዜ ከፈተነው በኋላ ሶስቱንም ፈተና በእግዚአብሔር ቃል እውነት ካሸነፈው በኋላ የሚመልስበትን የጥበብ ወይም የኃይል ቃል ማሸነፍ ስላልቻለ ዲያብሎስ ተሸንፎ ከእርሱ እንደተለየ ይናገራል። ዛሬም በኢትዮጵያ ከኢትዮጵያ ውጪ ሆናችሁ በተለያየ ዓለም ዳርቻ ይህንን መልእክት የምትሰሙ ሰዎች እናንተ ያላችሁበት ፈተና ማብቂያ አለው። እናንተ ያላችሁበት ስትራግል ማብቂያ አለው። ፈተናው ከተለያየ ቦታ ሊመጣ ይችላል። ከየትም ይምጣ ከየትም፣ ግን ለፈተናው ማብቂያ አለው። እግዚአብሔር ድልን ሰጥቶ ጠላቶቻችሁን ያሳፍርላችሁ። ስለዚህ በየትኛውም አይነት ሁኔታ ውስጥ ስትንቀሳቀሱ ያላችሁበት ፈተና፣ ያላችሁበት ስትራግል፣ ያላችሁበት ችግር ማብቂያ እንዳለው፣ ችግሩንም ያመጣባችሁ አካል ለዘላለም ከእናንተ ጋር እንደማይኖር ሞትን ድል ያደረገ የእግዚአብሔር ልጅ ኢየሱስ ክርስቶስ ያላችሁበትን ሁኔታና ያላችሁበትን ፈተና እንደሚያሸንፍ አምናችሁ ተጓዙ። ይህንን ስታምኑ ህይወታችሁ በድል የተሞላ ይሆናል። እኔ ፕሮፌት ታማኝ ታረቀኝ ነኝ ከዲሳይፕል ኦፍ ኒው ክሬሽን ኢንተርናሽናል ቸርች አዲስ አበባ። ሻሎም።